በአዲስ አበባ ዩኒቨርሲቲ ሲነሳ በቆየው የሙስሊም ተማሪዎች የንቃብ አጠቃቀም ጥያቄ ዙሪያ ትላንት ምሽት ከሚመለከታቸው አካላት ጋር በተደረገው ውይይት እልባት ማግኘቱ ተሰምቷል። ተማሪዎች ያለምንም የንቃብ ክልከላ ትምህርታቸውን መከታተል በሚችሉበት ሁኔታ ላይ ስምምነት ላይ መደረሱን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። ምክር ቤቱ ባወጣው መረጃ መሰረት በዩኒቨርሲቲው ውስጥ በተደጋጋሚ የሚስተዋሉ የንቃብ ክልከላ በተማሪዎች የመማር ማስተማር ሂደት ላይ ጫና ሲፈጥር መቆየቱ ይታወቃል። ይህንኑ ተከትሎ ተማሪዎች መብታቸው እንዲከበር በመጠየቅ አርብ ግንቦት 7 ቀን 2018 ዓ.ም በዩኒቨርሲቲው ፕሬዝዳንት ጽህፈት ቤት ደጃፍ ሰላማዊ በሆነ መንገድ ድምጻቸውን ሲያሰሙ ውሏል። የተማሪዎችን ጥያቄ ተመልክቶ መፍትሄ ለመፈለግ የሂጃብ ጉዳይ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ የተመራ ልዑክ በቦታው ተገኝቶ ከዩኒቨርሲቲው ፕሬዝዳንት ጋር መወያየቱ ተገልጿል። በውይይቱም ተማሪዎቹ ለቀረበው ጥያቄ ዘላቂ ውሳኔ እስኪያገኙ ድረስ ንቃባቸውን ለብሰው የመማርም ሆነ ሌሎችንም አገልግሎቶችን ያለምንም እገዳ የማግኘት መብታቸው መረጋገጡ ተሰምቷል። በዚህም ስምምነት መሰረት ተማሪዎቹ ወደ ትምህርት ገበታቸውና ወደ ማደሪያ ክፍሎቻቸው እንዲመለሱ መደረጉን መረጃው ያመላክታል። የኮሚቴው ሰብሳቢ ኡስታዝ አቡበከር አህመድ የተጀመረው የውይይት መድረክ ተጠናክሮ እንደሚቀጥልና ለጥያቄው ዘላቂ ምላሽ ለመስጠት በትኩረት እንደሚሰራ ገልጿል። ይህ ውሳኔ በከፍተኛ የትምህርት ተቋማት ውስጥ ለሚነሱ መሰል የመብት ጥያቄዎች ምን አይነት አራያ ሊሆን ይችላል? እናንተስ ስለዚህ ስምምነት ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። ምንጫችን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ነው። ኢትዮ ክሊክ ሚዲያን ፎሎ ያድርጉ።